ሰላም አለይኩም ውዶቼ እንዴት ናችሁ? ዛሬም ተመልሰን መጥተናል። እሱ ምንድነው ባለፈው ፕራንክ ማደርገው አይዲያ ንገሩኝ ስላችሁ ምጤ መጣ ብለሽ ለምን ፕራንክ አታደርጉም አላችሁኝ። ገና 9 ወር ሳይሞላኝ እንጃ ይሳካ ግን አብረን የምናየው ይሆናል። ገና ተኝቷል። ከእንቅልፉ ቀስቅሼ ይሳካልኛል ብዬ አስባለሁኝ። ወይ አሟት ነው የሆነ ነገር ብሎ ያስባል ብዬ እገምታለሁ። ምክንያቱም ገና ከእንቅልፉ እየተነሳ ስለሆነ የሚነቃብኝ አይመስለኝም። አንዷ ደግሞ ውሃ ድፊበት ከእንቅልፉ ቀስቅሰሽ ብላኝ ነበር። ምን አስባ ነው? ለኔ ብለሽ ነው ወይስ አልገባኝም። ልታጣልኝ ነው? እና አልሙሁም ሌላው ደግሞ ሰብስክራይብ አድርጉ ውዶች። 50 ሺህ አስገቡን። ቢያንስ አሁን በቻልነው መጠን ልንመጣ ስለምንሞክር የቻላችሁትን ደግሞ አሪፍ አይዲያ ነው የምትሉትን ለኔ ይሳካላታል ፕራንክ ይሄንን አርጊው በሉኝ አደርጋለሁኝ ማለት ነው። እና ኮሜንት ላይ ጻፉልኝ እስኪ። ይሳካል ማይሳካ ነገር የለም። አሁን ሄጄ ልቀስቅሰው ከእንቅልፉ ስቀሰቅሰው አይወድም። ልንጣላም እንችላለን። በመሀል ምን እንደሚፈጠር አላውቅም። ግን ውሃ ድፊበትን ብለኛ የለች ፋበት እንዴ? አይ ይቅር ደግሞ ቢመታኝስ? እና እንሞክር ብቻ። ቆይ አሁን ሄጄ ክፍል ላስተካክልና ካሜራውን ለመደበቅ ምናምን ልሞክር። ከዛ በኋላ አብረን የምናየው ይሆናል ማለት ነው። ተከታተሉኝ። ሳሚ እንትን እያመመኝ ትተኛለህ? ሳሚ ሳሚ አይሰማም? ሳሚ ተነስ። ምጤ መጣ። አይሰማም? ምጤ መጣ። ምን ሆነክ ነው? ምጤ መጣ። ይደረሰ ምን ማለት ነው? ይደረሰ ምጤ መጣ። ሾይ ይደረሰ ምጤ መጣ። ወደ ተዘጋጅ ብለሽ ነው ማለት መጣ። ተዘጋጅ ብለሽ ነው እንደዚህ ነው ምጤ መጣ እንዴ? ማለት እንደዚህ እኮ ነሽ። ምጤ መጣ። ተነስ። ኦ ምን እያደረክ ነው? ምጤ መጣ። ለምን የምቀርጸው? ምጤ መጣ። በቃ ቶሎ በይ ሆስፒታል። ጅንሽ እንጂ ስንት ወርሽ ነው ገና? እንዴ ነው የሚመጣው? ግማሽ ወር ነው የምታረጊው? እንዴ ግን የምር መጥቷል። ጤና ነው። ተነስ። አየው መጣሁ አላለ? በፈለገበት ሰዓት የመጣት ነው ብትይለው። ስንት ወርሽ ነው? ማለት ስንት ወርሽ? እንደዚህ አይነት ፕራንክ የሚሰራበት ወቅቱ እንኳን ብታይ ይሆናል። ተይ የምን ወቅት አለው እንዴ ደግሞ? እና ምን መሰለህ በጣም አልሳካም። በጣም በቃ በጣም እንትን ብያለሁ። ለማንኛውም አልተሳካልኝም ውዶቼ። ይፈጣሪ ወላሂ በጣም እያበሳጨኝ ነው። ግን ታውቃለህ ምንም ነገር ነው እየተሳካልኝ አይደለም። እንደዚህ አይነት እንትን አሁን ይደረጋል። ስንት ወርስ ቢሆን ታዲያ ገና በሆነ እሱ በፈለገበት ሰዓት መምጣት ነው። እንደዚህ ማለት ገበያ ልትወጪ ነው? ምጤ የተያዘ ሰው ገበያ ይወጣል እንደ ሆስፒታል ነው እንጂ ሲጀመር እዚህ ነው የምወልደው። እና ውዶቼ አልተሳካልኝም። ተሳክቷል።
ማለት ተሳክቷል። እነሱ እኮ አድርጊ ብለውኝ ነው እንጂ አንተ እንደዚህ አይነት ማድረግ ይመስላል። እንደዚህ አንቺ እንዴት እነሱ ብሉሽ በዚህ ሰዓት እንቅልፌን አስበተበታችሁ። የግድ እኮ 9 ላይ አይደለም የሚመጣው ውዴ። አዎ 4 ወር ላይ በአራት ወር ማለት አይተሃል? በአራት ወር የወለደች ሴት አይተሃል? በአራት ወርሽ መጣ እያለሽ እና እኔ ብልስ ታዲያ እና ዩቲዩቦች እንዴት ናችሁ? እነሱ መክረውኝ ነው እንደዚህ ያደረጉኝ። እሺ ምንድን ነው ምን ባደርግ ነው የሚሳካው? በዛ ላይ አይተዋል። አዎ ሁለት እንዴት ነቃህ ግን ስለለበስ ምንድን የመጣ ሲጀምር ምንድን የመጣ በዚህ ሰዓት ምንድን የመጣ ሰማሻለሁ እንዴ? ቢመጣም እንደዚህ ነው የምትሆነው? ኧረ በፍፁም ቁቁ ነው የምለው። እንቅልፍን አልጨረስክማ? ገና ነው። ስንት ሰዓት ነው? ገና ጠዋት ነው። አሁን እኮ ነው መኪና እንደዚህ ፓርኪንግ አልተኛሁም። አንቺ ተኝተሽ አይነቃልታል እኮ ቀሰቀስሽ። በዛ ላይ ጠቁረናል። ደሳ ምን ጉር ነው? ማን ይሄ? ማን ነው? ቤቱ ነው ጨለማ ስለሆነ ነው ገና እንጂ እኛ ቀይ ነን። የምር በአካል ቀይ ነን። ከዚህ እንቀላለን የምር። ይሄና እኔ አንድ ነን። ይሄ ፎቶ ያንተ ነው። እና ማሮቼ ያልተሳካልኝም ሌላ እንትን ካላችሁ እኔ አደርግላችኋለሁ። እናንተ ብቻ ቪዲዮ ስንለቅ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አንተ ብታረግ የሚሳካ ይመስላል? ይሳካል በደንብ ይሳካ ይችላል። እኔ አልጠረጥርም በነገራችን ላይ ቪዲዮውን እሱ ግን ፈጣሪ ሰው 50 ሰው ያየዋል። ሰብስክራይብ አታደርጉ? ሰብስክራይብ አድርጉልን ነው። ሰብስክራይብ አድርጉ እና ደግሞ አይዲያ ጻፉልና ለአንተ ወይስ ለኔም ለሱም ደስ ያላችሁ የተሳካልን እኔ ከተሳካልኝ እኔ እሰራለሁ፣ አንተም ትሰራለህ። የማን እንደሚሳካ እናያለን። ግን እድሜ ልኬን አልተሳካም። አትድከሚብኝ፣ አትድከሚ። የመጣ ጊዜ እንሰራለን። ግን እንዴት ሰጣልክ? ከንቀስቀስሽ ዛሬ ዩቲዩብ ካሜራ ስላለ ነው። ካሜራ ዘግተሽ እናወራለን። በእነሱ ፊት እኔ የሆነ ነገር ከሆንኩኝ ጠይቁት። ላይ ከንቅልፍ ሰው አለ ብለክ ነው ከንቅልፍ ሲቀሰቀሱት አይወድም የምር ግን። እና ውዶች በቃ ሰብስክራይብ አድርጉ። ካላሳ አንቡብሻል እና ያለ ሻርብ አልወጣሽ ምን ላድርግ? ሻርብ ስለብስ ነቃ መሰል። ገበያ ልትሄጂ ነው እንደለኛ እንደ ገበያ አለ እንደዚህ ሀገር ሽራ አባባልሽ የሆነ ሀገር አቋርጥሽ ገበያ የምትሄጂ ነው። ሱፐር ማርኬት እንኳን አይመስልም። እነሱ እንዴት ግን እንደዚህ አሉኝ ታዲያ? እንዴት አለሽ? ምጤ መጣ ብለሽ ፍራንክ አድርግ ብሎ የደረስሽ ምናምን መስሏቸው ነው ቀንሽ። ገና ነው የሚሉኝ። እንደዛ ነው ፍራንክ አይሰራም። ብዙ ለፍቼ ያለው ይሳካል ብዬ እና ይጥና አርጋት እንደሁለታችን ነው ምጤ መጣ ነው እንድሳስ እንድታምናለህ ቀንሽን ታውቂያለሽ። ሲብል ጥሩኝ ማለት ብልጥ አይደለሽም ያልከኝ አይደለም ነሽ። ናኖ ጋይሶች እናመሰግናለን እዚህ ድረስ ስላያችሁ። ላይክ አድርጋችሁት ሂዱ። እስኪ አሁን አየሽዋ አየሁ ላይክ አድርጉ፣ ሰብስክራይብም አድርጉት፣ በዛው አድርጉት። በቃ ምንም እኮ የምትጎዱት ነገር የለም፣ ችግር የለውም። እኛም እንድንመጣ ማለት ነው። ብዙዎቹ እኮ ቶሎ ይላሉ። ኦኬ እንድንመጣ አድርጉት። ካልሆነ ጠፍተን ነው የምንቀረው። እንጥፋላችሁ እንዴ? ከዩቲዩብ ሳይሆን ከሀገር ራሱ እንደው ኢትዮጵያ ንገ እና ቻው ውዶቼ፣ በቃ ሰብስክራይብ አድርጉ። እንዴት ተባላችሁ? ወፍሮ ፊቴ በጣም ወፍሯል። ፊቴ እኔም ተነስ አላቆም። ቻው ውዶቼ።